ቅያም ቀን ይገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ህይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ህፃናት መሀል አናታቸው የሚሸብትበት ቀን ነው። ሽበት ጣል ለማድረግ ብቻ ሳይሆን ህፃናት አናታቸው መሀል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ አኼራችንን እሱ ያሳምርልን፣ አሟሟታችንንም ሕይወታችንም እሱ ያሳምርልን። እኛንም ወላጆቻችንን አላህ ይማረን፣ ሀገራችንን አላህ ሰላም ያደርግልን። ሰው ማለት ሸር የማያውቅ ሰው አይተሃል? ለሰው ተንኮል የማያውቅ ሰው፣ ምቀኝነት የማያውቅ ሰው፣ ከአፉ ኸይር የሚፈስ ሰው፣ ቀልቡ ሰሊም የሆነ ሰው ይሄ ሰው ነው። አዛ የሚያደርግ ይሄማ ጊንጥና እባብ እኮ ነው ያሉት ኪታብ ላይ። ሰዎች በሶስት ይከፈላሉ። አንደኛው የምርጦቹ ናቸው። እንደ መላኢካ ደረጃ ላይ ያለ ሰው ነው። ማን ነው ስትለው ይሄ ለሰው ኸይር የሚሰሩ ሰዎች ቢናገሩ ኸይር ቢሰሩ ኸይር ያኒ አላህ ዘንድ የሚወደድ ሰው አንፈዑሁም ሊናስ እኮ ነው። ሰው የሚጠቅሙ ሰዎች አላህ ሰው ያርገና። ገባውን ባለ ጥያቄው መጥቀም ነው። ቢናገሩ ኸይር፣ ገንዘብ ካላቸው ወደ ኸይር ሁሉ በቃ ኸይር ነው። ጠዋት እስከ ማታ የሚሰሩ ነው። እዚህ አንደኞቹ ደረጃዎች ናቸው። ሁለተኛ ደረጃ አለ። አንደኛ ቢያቀተ ቢያንስ ሁለተኛው ነው። ሁለተኛው የጉኡዛን ደረጃ ነው። ጉኡዛን ድንጋዩ ምኑ ሆነ የድንጋዩ አያማ አይሰድብህ ምን ያረግ በቃ ከዛ በሁሉ ለልመጅኑን የተባለው ቀብር ይሄድ ነበር። ቀብር ቁጭ ይላል ሄዶ ሰፋ አሟቶቹ ተሻሉት ከአህያው ሰው ሄዶ ምን ሆንከ ነው እንት አይዚ እነዚህ ተሻሉኛል እዚህ ያሉት ለምን ሲሉት ኢንጀለስቱ ላ ይኡዙኒ ወኢን ذهبቱ ላ ይኽታቡኒ አለ። ከነሱ ጋር በሆን አዛ ያረጉኝ ብተዋቸው አያሙኛል። አማን ነው ለነሱ ጋር ላ ኢላሃ ኢላላህ ሙሐመድ ነው። ሁለተኛ ጉኡዛኖች አይጠቅም አይጎዳ ራሱ። ሶስተኛ ከልሐየቲ ወልአቃሪብ አሉት ኪታብ ላይ እንደ ጊንጥና እባብ የሆኑ ሰዎች ቢናገሩ ሰው ቀልብ መስበር፣ ሰው አዛ ማድረግ፣ የሰው ነውር መከታተል ከዳ። አንዳንዴ እንዲህ አይነት ኸልቅ ዳኢ ይሆናል፣ ሼኽም ሊሆን ይችላል። ሼኽነት እኮ በአፍህ ዒልም እኮ የሁዲውም ይችላል እኮ ጃሚዓ ግባና ቅራ ተፍሲሩን ሐዲሱን አስራት ባለ ሙፍቲ ትሆናለህ። ዒልም የምላስ ዒልም ሁሉም ይችላል። ሙናፊቁን ካፊሩ የቀልቡ ግን ኑር ያለው ዒልም ይሄ ተቅይ ነቅይ የሆነ ወንጀል ነው። እንደ ጊንጥና እባብ የሆኑ ሰዎች አሉ። የምትፈራው ላይ አንዳንድ ሰው ቤተ ሲመጣ ያ አላህ ምን ይላል አሁን ቢናገሩ 10 ዓመት ያማሃል የተናገሩ። የሰው ልጅ ምላስ አጥንት የለውም አሉ፣ ግን አጥንት የመስበር ኃይል አለው።